ሰላም ያገር ልጆች እንዴት ከርማችሁልኛል? ሰላም ናቸው። ያው ሪታ ኤልዱ ነኝ። ዛሬ ሪታን ተመልሼ ይዣት መጥቻለሁኝ። ላስት ዊክ እንዳያችሁኝ ጸጉሯን አጥቢያት ነበረ። ለአንድ ሳምንት እንደዚህ አድርጌ አስይዤላት ነበር ጸጉሯንና ይሄው የአንድ ሳምንት ያስያዝኩላት እንደዚህ ሆኗል ማለት ነው። በሳምንቱ ማለት ነው። አሁን ዛሬ ድጋሚ ላስይዝላት ነው ጸጉሯን ማለት ነው። እንዴት አድርጌ እንደማስይዝላት አሳያችኋለሁ። ያው ዛሬ ስዊሚንግ ሂዳ መታለች። ከስዊሚንግ መታ ከዋና መታ ማለት ነውና እንደዚህ ሆኗል ጸጉሯ። ያው ፊቱ ይነካል። የስዊሚንግ በሚያኙበት ሰዓት ላይ የዋና እንትኖችን መልበስ አለባቸው። የዋና ኮፍያዎችን መልበስ አለባቸው። ሪታና ኤልዳናም እንደዛው ሲዋኙ የዋና እንትን ይለብሳሉ። የዋና ኮፍያ ይለብሳሉ እና ይሄንን መስሏል ማለት ነው ጸጉሯ። እንዴት አድርጌ እንዳስያዝኩላት እንዴት አይነት ነገሮች ነው ተጠቀምኩላት ዛሬ ላሳያችሁ። ያው ዛሬ የማደስበት ቀን ስለሆነ ማለት ነው ዝም ብዬ ቅባት አደርግበታለሁ እንጂ ጸጉሯን አላደስኩትም ማለት ነው። ላስት ዊክ አላደስኩትም። ዝም ብዬ ከላይ ቅባት አድርግበት ነበር። እንደምታዩት እዚህ ጋር ብጭቅጭቅ ብሏል። ያው ይሄን ይመስላል ማለት ነው። እስኪ ልፍታውና ፈትቼ እንየው። ውሃው ነክቶታል። የስዊሚንግ ውሃ እንደዚህ ሆኗል ማለት ነው። እንደዚህ መስሏል። እስኪ እዩት። ይሄንን መስሏል ማለት ነው። ጸጉሯ እንደዚህ ሆኗል። ውሃ ስለነካው ነው ዛሬ በደራዩ ነበር ደረቅ እንዳለ ነበር ቪዲዮ መስራት የፈለኩት። እንደዚህ ሆኗል ማለት ነው። ምንድን ነገር ተጠቀምሽላት ባለፈው ሳምንት ስትሰሪያት እንደዚህ ሳትጅላት እንደዚህ ጥሩ ሆነ የቆየበት ይዞታው ምንድነው ለምትሉኝ፣ ያው ዛሬ እንዳጠብኳት ነው እንግዲህ ውሃው ነክቶታል። ይሄኛው ምን አደርጋለሁ ዛሬ ለማስይዝላት ነገሮች ውሃ ያስፈልገኛል። ለብ ያለ ውሃ ያስፈልገኛል። ሄር ፈርቲላይዘር ጀምሬላታለሁ። ባለፈው ያሳየኋችሁ ሄር ፈርቲላይዘር ለሪታ ጸጉሯን እንዴት እንደምጠቀምላት ያሳያችኋለሁ። ካስተር ዘይት ያስፈልገኛል። ካስተር ኦይል። ይሄ ሎሽን ያስፈልገኛል። ይሄ ባለፈው ጸጉር ያሳድጋል ያልኳችሁ ሎሽን ያስፈልገኛል። እና ለጸጉራቸው ምንድነው ህፃናትን ጸጉራቸው ምን አይነት ቅባት እንቀባቸው ብላችሁ ስለምጠይቁኝ እኔ ምቀባት ኮኮናት ዘይት ነው። ኮኮናት ዘይት ለጸጉራቸው ሹሩባ ሲሰሩ ጸጉራቸውን በምንያስይዝላቸው ሰዓትን ብናደርግላቸው ምንም ችግር የለውም። እዚህ እንደምትመለከቱት ይሄም ዘይት አለኝ። ይሄ የስዊት አልመንድ ዘይት አለኝ። ስዊት አልመንድ ዘይት ወይ አቮካዶ ዘይት ያለንን ዘይት ሚስማማቸውን ዘይቶች መጠቀም እንችላለን ማለት ነው። እዚህ ጋር ፒንክ እንትን አለኝ። የጸጉር ጄል አለኝ። የጸጉር ጄል አልጠቀምም ለዛሬው ስታይል ጀስት ለማሳየት ነው ያስገባሁት። አውጣዋለሁ ማለት ነው። እዚህ ጋር የምትመለከታቸው ይሄ ማበጠር ያስፈልገናል። እነዚህ ሄር አክሰሶች ያስፈልጉኛል። እነዚህ ፖኒተሮች፣ ይሄ ክቡ የጸጉር ማስያዣ ይሄ ማለት ነው። እና ደግሞ ሄር ፖሊሽ ትንሽ እፈልጋለሁ ማለት ነው። በውሃ ነው የምጀምረው። እንደምትመለከቱት ለብ ያለ ውሃ አለኝ ብያችኋለሁ። ኦልሬዲ ጸጉሯም ረጥቧል። እንደዚህ አድርጌ ውሃ ተፈክፍበታለሁ። ከዛ ወደ ምን ሄዳለሁ? ወደ ኮኮናት ዘይት ሄዳለሁ። ኮኮናት ዘይትን ቀብተናቸው ብንተወው ለምትሉኝ ምንም ችግር የለውም። ጸጉራቸውን እንደውም ያሳድገዋል ኮኮናት ዘይት እንጂ ምንም አያደርገውም። ያው በተከፈለው ጸጉሯ ላይ እየከፈልን የጸጉራቸውን ስርስሩን እንቀባለን ማለት ነው። ኮኮናት ዘይት ላይ ለአዋቂዎችም ኮኮናት ዘይት ብንቀባው ምንም ችግር የለውም። ጸጉራችን ላይ ተቀብተን ብንተወው ማለት ነው። አሁን ይሄን መሰራት ለአንድ ሳምንት ነው ማለት ነው። ኔክስት ዊክ የምትታጠብበት ነው። ኮዋሽ አላደረኩትም። ለምን ጸጉሯ ምንም አልደረቀም ማለት ነው። ለምን ላስት ዊክ ስትሰራት እንደዚህ ሳትይዝላት የዛሬ ሳምንት የተጠቀምኩላትን ነገሮች ነው ማሳያችሁ ማለት ነው። ከዛ ምን አደርጋለሁ? ይሄ ሄር ፈርቲላይዘሩ አለኝ የኦአርኤስ ማለት ነውና ይሄንን ከስር አደርገዋለሁ። ከጸጉሯ ስርስሩን ማለት ነው። ስርስሩን በዚህ ነው ማደርግላት። ለምን ይሄ አንደኛ ነገር ጸጉሩን ለማሳደግ ይረዳዋል። ደግሞ በጣም ሄቪ ነው፣ የሆነ ወፍራም ክሬም ነው እና ጸጉሯን ሞይስቸር ይዞ እንዲቆይ ይረዳኛል ማለት ነው። ይሄ ማለት ነው እንደዚህ አድርጌ ስርስሩን ጸጉሯን የተበጣጠሰውንም ከስር ላስይዝላት ስለሆነ አንዳንድ ሰዎች ጄል ይጠቀማሉ። ግን ለህፃናት እስኪ ይሄን ተጠቀሙላቸው። ሄር ፈርቲላይዘር 5 አመት ካለፋቸው በኋላ ማለት ነው። እንደዚህ አድርጌ ሄር ፈርቲላይዘሩን አደርግላታለሁ ማለት ነው። ከዛ ወደ ምንድን ትሄጃለሽ ለምትሉኝ ባለፈው እንዳልኳችሁ ይሄ ሎሽን አለኝ ኦርጋኒክ ሄር ግሮዝ ሎሽኑ በዚህኛው በጃማይካን ብላክ ካስተር ኦይል አቀላቅሉት ብያችኋለሁ። እንዴት አድርገን ነው የምናቀላቅለው ብላችሁ ጠይቃችሁኛል። እንደዚህ አይነት በዚህ በኮኮናት ክዳኑ ላይ ላቀላቅለው በኋላ ላይ አጥቼው ከዛ ወደ እንትኑ እጠቀማለሁ ማለት ነው። እንደዚህ አድርገን የተወሰነ እናደርግና እንደዚህ አድርገን እናቀላቅለዋለን ማለት ነው። ካስተር ዘይቱንና ያኛው ሎሽኑን የሄር ሎሽኑን እንደዚህ አድርገን ማቀላቀል በእጃችን እናቀላቅለዋለን። እንደዚህ አድርገን ከዛ በደንብ አድርገን እጃችን ላይ እንደዚህ እናደርገዋለን እናዋህዷለን ማለት ነው። ከዛ ወደ ጸጉሯ ላይ አሁን ለጸጉሯ ለዛላውን ለስሩም ይሄን እንደዚህ አደርጋለሁ ማለት ነው። እንደዚህ አድርጌ
እጨምርበታለሁ። ለምን ይሄ በጣም ቆንጆ ነው። ፀጉራቸውን በጣም ነው የሚያሳድገው። ለአዋቂም ቢሆን ስንጠቀመው እንደዚህ አድርገን እንጠቀመው። እንደዚህ አድርጌ እቀባታለሁ ማለት ነው። ይሄንን ከዛ ወደ ማበጠሪያ ሄዳለሁ ማለት ነው። ከዛ ከስር ብጥስጥስ ያሉትን እሰበስባቸዋለሁ በዚህ በማበጠሪያው ማለት ነው። ስብስብ አድርጌ አጸዳዋለሁ ማለት ነው። የስሩን እንደምትመለከቱት እንደዚህ አድርጌ አጸዳሁት ማለት ነው ስርስሩን። ከዛ የሁለት አመጣለሁ፣ የሁለት እጥፍ ይሄን አመጣና እንትን እቺ ላስቲኳን በላስቲኳ ፀጉሯን አንድ ላይ ሰብስቤ አስይዘዋለሁ ማለት ነው። ከዛ ቁጥርጥር ይሰራል እንደዚህ አድርጌ። አሁን ድጋሚ ጫፉ እንዳይደርቅብኝ ላላቀው። ከዛ ይሄንን በደንብ ልቅም አድርገን ነው ከስር ማስያዝ ያለብን። እዩት እንደምትመለከቱት ልቅም አድርጌ ነው ያስያዝኩት። ከዛ ቁጥርጥር ይሰራዋለሁ ይሄንን ስሩን ማለት ነው። ጥብቅ አድርጌ ቁጥርጥር ጥብቅ አድርጋችሁ ስሩት ከስር ማለት ነው። ቁጥርጥሩን በደንብ አድርገን ጥብቅ አድርገን እንሰራዋለን ማለት ነው። እንደዚህ በምንሰራው ሰዓት ላይ ያረግናቸው ክሬሞች ፀጉሩ ላይ ከላይ ይወጣሉ። ችግር የለውም፣ ምንም ችግር የለውም። ከላይ ያለው ክሬም ቢወጣ አታንሱት። የቆየ ሴት ፀጉሯ እየደረቀ በሚሄድበት ሰዓት ላይ ይደርቃል። ሞይስቸር እንዲይዝ የሚረዳውም እሱ ስለሆነ እንትን እንዳትጠርጉት፣ አትጥረጉት። ይሄንን እኔ አሁን አልጠርገውም። እንደዚህ ሎሽን ያደረኩትን ሎሽን ቅባቱን ክሬሙን አንድ ላይ ሲወጣ አልጠርገውም ማለት ነው። ከስር እንደዚህ አድርጌ በደንብ አድርጌ የስሩንም እያነሳሁ እንደዚህ ልቅም ነው ማደርግበት ማለት ነው። ከዛ ይኸው እንደምትመለከቱት ልቅም ያለ ሆነ ማለት ነው። ልቅም ያለ ሹሩባ ሆነ። ከዛ ምን አደርጋለሁ? ከስር እንደዚህ አይነት የፀጉር ጌጦች አመጣና ይሄንን ጫፉን እዩት። ይሄ ጫፉ እስከ ጫፉ ድረስ ነው ሹሩባ የሰራሁት። እዚህ ጋር ተመልከቱ። የፀጉራችን ጫፉ አስተዋጽኦ አለው እላችኋለሁ አይደለ? ፀጉር እድገቱ ጫፉን በደንብ ሞይስቸራይዝ ማድረግ አለብን ማለት ነው። ከፀጉራቸውን ጫፉን ማለት ነው። ከዛ ጫፉን አልተወውም ዝም ብዬ ማለት ነው። እንደዚህ አድርጌ ከዚህ ጋር ጥቅል አደርገዋለሁ። ጫፉን ጥቅል አድርጌ ወይ ፀጉር ማስያዣው ላይ እንደዚህ አደርጋለሁ። ጫፉ ላይ በደንብ አድርጌ ጠቀልለዋለሁ። እዚህ ጋር ለምን የፀጉር ማስያዣዎችን እንጠቀማለን ለሚለው ጫፉን ሞይስቸር ይዞ እንዲቆይ ያደርግልናል። ጫፉን እንዳይደርቅ ያደርገዋል። እንደዚህ እንደ ከርል አድርገን ጥቅል አድርገን ጫፉን በምናስይዘው ሰዓት ላይ በኋላ ላይ ፀጉራቸውን በምንፈታው ሰዓት ላይ ጫፉ ድርቅ እንዳይል ያደርገዋል ማለት ነው። ከዛ እንደዚህ አድርጌ ይሄንን እተዋለሁ ማለት ነው። ከዛ እቺ ከስር ያረኳት ላስቲኳ አይለችም፣ እሷን በመቀስ ቆርጬ አውጣታለሁ ማለት ነው። ለምንድን ነው በመቀስ ይሄኛው ለምንድን ተጠቀምሽው ታዲያ? በመቀስ ቆርጠሽ ለማውጣት ከሆነ ይሄ ከስር የምትመለከቱትን ላስቲኩን ለምንድን ነው የተጠቀምሽው ታዲያ ለምትሉኝ፣ ከስር ስብስብ አድርጌ ፀጉሩን ለማምጣት ያመቸኛል። አንድ ላይ ሰብስቤ ሹሩባ ከሰራሁት በኋላ ይሄንን ብነቅለው ችግር የለውም። ግን ፀጉሩ ላይ ብንተወው የዛሬ ሳምንት አሁን ፀጉሯን በምፈታው ሰዓት ላይ እዩት፣ ዛሬ አሁን ፀጉሯን እዩት፣ ምንም ነገር የለውም። ግን እንደዚህ አሁን በላስቲክ አቆይተን ፀጉራቸውን በላስቲክ ይዘነው ዝም ብለን ብንተወው ፀጉራቸውን በምንፈታው ሰዓት ላይ ይሄ ክሬሙ ምናምኑ ከቀባናት የለም ከፀጉራቸው ላይ ያለው ከታች ነው እንደ ቆሻሻ ይዞ ከስር ተጠራቅሞ ይቆየንና ከፀጉራቸው ላይ ለማውጣት ያስቸግረናል ማለት ነው። ሁሉ ጊዜ እቺን ዘዴ ተጠቀሙ። ቁጥጥር በምትሰራቸው ሰዓት ላይ የልጆቻችሁ ፀጉር ልቅም ብሎ የማይለቀም ከሆነ ላስቲኩን ፀጉራቸውን እስከምትሰሩት ሹሩባውን እስከምትሰሩት ድረስ አድርጉትና ልክ ሹሩባውን ከሰራችሁት በኋላ ላስቲኩን መፍታት ማለት ነው። ላስቲኩን እንፈታውና ላስቲኩን አንጠቀመው ማለት ነው። ግን ላስቲኩን ፀጉራቸው ላይ ብንተወው በጣም ያስቸግረናል እና ይሄንንም እንደዚሁ አድርጌ ፈታዋለሁ። እንደዚህ አድርጌ ፈትቼ እዩት። እዚህ አሁን ይሄ ፀጉራ የሳምንት ነው እንግዲህ እዩት። ምንም ከስር ቆሻሻ የለውም ማለት ነው። ከስር ቆሻሻ የለውም ደግሞ ብጥስጥስም ደግሞ ብትንትንም አላለም። እንደዚህ በዚህ ዘዴ ነው ይሄን ዘዴ የተጠቀምኩት። ከዛ በማስተካከል ሰዓት ላይ ጧጧት ትምፕሪ በምትል ሰዓት ላይ ስርስሩን ቅባት ቀባዋለሁ። ጀስት ቅባት ኮኮናቱን ቅልጥ አድርጌ ቀባዋለሁ ማለት ነው። እንዴት ነው የከፈልሽው ለምትሉኝ፣ ስከፍለው ፀጉሯን መጀመሪያ
ከእንደዚህ ነው ወስጄ ከፈልኩት። በእንደዚህ በዚግዛግ አመጣሁትና ከፈልኩት። ከዛ በኋላ እዚህ ጋር ሲደርስ አካፈልኩት ለሁለት ማለት ነው። ለሁለት አካፍየው ነው ይዤ ሄድኩት። ለምን አሁን ለማስይዝላት ስታይል ለልጆቻችሁ መጠቀም ከፈለጋችሁ ከወደዳችሁት እንድታዩት ብዬ ነውና እንደዚህ አድርጌ እዚህ ጋር ይሄንን በሰራሁት መልኩ የሁሉንም አዳርሼ ደግሞ ተመልሼ ያው እንደምትመለከቱት አሁን ተመልሼ መጥቻለሁ። ይሄኛውን አስይዤላታለሁ። ይሄኛው ፓርት ላይ የፊት ለፊቱ ፓርት ላይ ደርሻለሁ። እንዳሳያችሁ ከኮኮናት ነው። ያው ኮኮናት ዘይቱን ከስር እንደዚህ አድርጌ ከስር እቀባታለሁ ማለት ነው። ኮኮናት ዘይቱን የምቀባበት ሪዝን ያው ነግሬያችኋለሁ ቅድም። በደንብ አድርጌ ኮኮናቱን ከስሩ ጸጉራቸው ይቀባል ማለት ነው። እና የፊት ለፊቱን በምናስይዛላቸው ሰዓት ላይ እንደዚህ እንይዘውና ይሄ እነዚህ ኤርጅ የሚባሉት ጸጉራቸውን እናወጣዋለን በደንብ አድርገን። እነዚህ ቤቢ ሄራቸውን ማለት ነው። እኔ ቤቢ ሄሯን የማወጣላት በዚህ በካስተር ዘይት ነው። በካስተር ዘይት ቤቢ ሄሯን አውጣለሁ እንዲወጣ አደርጋለሁ ማለት ነው። ከዛ በኋላ ረጃጅሞቹን ሳይሆን ትንሽዮቹን እናወጣዋለን። በምናስይዝበት ሰዓት ላይ እነዚህ ቤቢ ሄር የሚባሉትን አጨናንቀን ማስያዝ የለብንም። ቢፈልጉ እንደዚህ ክስክስ ቢሉም ችግር የለውም። ጄል የምንጠቀም ከሆነ ጄሎችን መጠቀም የህፃናት ጄል ማለት ነው። ግን ጄል ማንጠኔ ጄል አልጠቀምም። ባይዘዊ ጄል በፊት ጠቀም ነበረ። ግን የሪታን ጸጉር እዩት፣ እዚህ ጋር ያለውን ጸጉሯን እኩል አይደለም። እዩት፣ ይሄ ጸጉሯን እንዲህ ነው ያርጎ ነው ቦጭቆ ነው ያወጣብኝ ማለት ነው። ጄል በምንጠቀምበት ሰዓት ላይ ነገሩ የህፃናት ጄል አለም ለሰው ባይዘዊ አደራ ሰጥቻት እጄ እንደዛ ተጠቅመውላት በደንብ ሙጥጥ አድርጓት ይዘውላት ሰባብረውት ነው ያገኘሁት ማለት ነውና እንደዚህ አድርጌ የኤርጅ ጸጉሯ ይወጣል። ከዛ በኋላ እንደዚህ አድርጌ ሙጥጥ አደርገዋለሁ በዚህ በማበጠሪያው ማለት ነው። እንደዚህ አድርገን እናበጥረዋለን በደንብ አድርገን ወደ ላይ ማበጠር ማለት ነው። ከዛ በኋላ ምን አደርጋለሁ እዚህ ጋር ያለው ሄር ፈርቲላይዘሩን እጠቀማለሁ ለኤድጇ ማለት ነው። ኤድጁን ኮንትሮል ለማድረግ ይሄንን በደንብ አድርጌ እንትን ለማድረግ ለማሟጠጥ እናንተ ሄር በተር መጠቀም ትችላላችሁ። ሄር በተር ካላችሁ እኔ ሄር በተር ስለሌለኝ ነው ዛሬ ማለት ነው በዚህ በእንትን ማስይዝላት ኤኒዌይስ ስለፈለኩት ነው ይሄንን ሄር ፈርቲላይዘሩ ማለት ነው። እንደዚህ አድርጌ በሄር ፈርቲላይዘር እሟጥጧለሁ። እዚህ ጋር ደግሞ ቅድም የሰራሁት ሎሽን አይደለም ሎሽኑ እንደዚሁ ዳሩ ላይ ይደረጋል ማለት ነው። ከዛ ምን አደርጋለሁ በዚህ በማበጠሪያው በደንብ አድርጌ ሙጥጥ እንዲል ማድረግ ማለት ነው። ሙጥጧለሁ እንደዚህ አድርጌ ሁለት አመጣለሁ። ሁለት ጸጉር ቤት ቅድም አይታችሁታል። ኤኒዌይስ ግን ያው እንትን ለማለት ነው እንደዚህ ሙጥጥ ተደርጎ ይሄንን እንደዚህ ይያዛል ማለት ነው። ይሄ ግን ይሄን ለምንድን ነው የመጨረሻውን ፓርት ማሳየት የፈለኩት? እነዚህ ቤቢ ሄራቸውን መጉዳት የለብንም። እንደዚህ በምናስይዝበት ሰዓት ላይ ቤቢ ሄራቸውን ነፃ ነው መውጣት ያለባቸው፣ ነፃ ነው መሆን ያለባቸው ማለት ነው። እነዚህ ቤቢ ሄራቸው እነዚህኞቹ እቺ ፓርቷን እንትን ማለት የለብንም፣ ማጨናነቅ የለብንም ማለት ነው። ከዛ በኋላ ይሄንን እንደዚህ በማበጠሪያ ይሟጠጣል። እነዚህ ቤቢ ሄሮቹ ይተኛሉ በካስተር ዘይት። ከዛ ይሄንን ምን ታደርጊዋለሽ ለምትሉኝ እናንተ ከፈለጋችሁ ይሄንን ሹሩባ ሰርታችሁ እንደዚህ አድርጋችሁ መተው ትችላላችሁ። እንደዚህ ሹሩባ ሰርተን ሁለትዮሽ ምናምን ሰርተን ነው እንደዚህ ዝም ብለን መተው እንችላለን። መተው ዝም ብለን ማውጣት አውጥተነው ቅድም ባሳየኋችሁ መልክ ጫፉ ላይ የፀጉር ጌጥ አድርገንለት እንደዚህ አድርጋችሁ እርታ ቀናሬ እንደዚህ አድርጋችሁ መተው ትችላላችሁ። እኔ ግን ይሄ እቺኛን ሞይስቸራይዙን አንዲት ቆይልኝ ስለምፈልግ ለምንድን ሳምንቱን ሙሉ ይሄንን ስታይል ስለማስይዝላት ለ15 ቀን ነው ይሄን ስታይል የመረጥኩት ማለት ነው። እኔ አሁን ይሄን ስታይል ማስይዝላት ለ15 ቀን ነውና እንደዚህ አድርጌ ሰብስቤ ሞይስቸር እንደጠበቀ እንዲሆንልኝ እንደዚህ አድርጌ አስይዘዋለሁ ማለት ነው። ከዛ በኋላ በምን አስይዘዋለሁ? ላስቲኩን እቺ ላስቲክ ሳላጥፍ ጨምርበታለሁ ማለት ነው። እቺን ጥቁሯን ላስቲኳን እቺኛን ሳላጥፍ እንደዚህ አስይዘዋለሁ። እንደዚህ አድርጌ አስይዝላታለሁ ማለት ነው። እናንተን ከፈለጋችሁ እንደዚህ አይነት የፀጉር ጌጦች ታመጡና ከሚለብሱት ልብስ ከለር ጋር እንደዚህ አድርጋችሁ ማስያዝ ወይም ከዩኒፎርማቸው ከለር ጋር እንደዚህ አድርገን ማስያዝ እንችላለን ማለት ነው። ወይ ከትምህርት ቤት ዩኒፎርማቸው ወይ ደግሞ ፓርቲ የምንሄድ ከሆነ ከፓርቲ ቀሚሳቸው ጋር የሚመሳሰል ማለት ነው። እንደዚህ አድርገን አምጥተን ማስያዝ እንችላለን ማለት ነው። እና እንደዚህ አድርጌ እንደዚህ አይነት ስታይል አስይዛችሁ ስታይሉ እንኳን ታውቁታላችሁ ብዬ አስባለሁ። የምታውቁት ስታይል ነው። ግን ያው እንዴት አድርገን ቅባቱን መጠቀም አለብን ለሚለው ብዬ ነው ማለት ነው ይሄንን እንትን ያልኩላችሁ። ከዛ ምን አደርጋለሁ እዚህ ጋር እንደምትመለከቱት ካስተር ኦይል አለኝ። በካስተር ዘይቱ ግንባሯን በደንብ አድርጌ እንትን እላለሁ ማለት ነው። የግንባሯን ፀጉሯም የተጎዳ ስለሆነ የሪታዬ የግንባሯን ፀጉርም ያድስልኛል፣ ስታይሉንም ያሳምረዋል፣ ለፊቷም ወዝ ይሰጣታል ማለት ነው። ቆይ ይህ ይላል እዩት ስታይሉ እንዴት እንደከፈልኩት ከዚህ ወስጄ ነው የከፈልኩት። በጣም የሚያምር ስታይል ነው። ብዙ ሰዎችም ቪዲዮ እንድሰራበትም ስለጠየቁኝ ነው ይሄንን ስታይል ጭምር ቪዲዮ የሰራበት ማለት ነው። ይሄ ከኋላ ያለውንም ፀጉራንም እዚህ ጋር አሁን አንዳንድ ህፃናቶች ፀጉር አላቸው ከጀርባቸው ጋር ማለት ነውና
በደንብ አድርገን ካስተር ኦይሉን ቅብት እናደርጋለን እንጂ ስርስሩን ማለት ነው። ስርስሩን ጀርባው ጋር በደንብ አድርገን እንቀባዋለን ማለት ነው። ቴንኪው ተመልሼ እመጣለሁ። ተዋት ፀጉሯን በዚህ መልኩ አጠናቅቄዋለሁ። ያው እንደዚህ ትመስላለች። እስኪ ዙሪ ልታይ። ኳሏም እንደዚህ ይመስላል። ያው ይሄን ልብስ የገዛውላት ከሙንሱን የገዛውላት። ያው ሲደርቅ ፀጉሩ እንደምትመለከቱት እንደዚህ ይሆናል። አከፋፈሉ እንደዚህ ነው። ያው ጽድት አድርጌ ያልከፈልኩትም ዙሪ ልታይ። ከፊት ለፊት ደግሞ እንደምታዩት ነው የሚሆነው። እንደዚህ ይሆናል ማለት ነው። ዋት ሴድ ሪታ? Thank you for watching my videos.